ለቤተሰቡ የስለት ልጅ ነው። የተወለደውም በሊቀ መላኩ ቅዱስ ዑራኤል አብሳሪነት ነው። ብዙዎቹ ኢትዮጵያዊ ቄርሎስ ይሉታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በድርሰቱ ከቅዱስ ያሬድ ቀጥሎ የሚነሳው የታላቅ አባት ነው። ለእመቤታችን ያለው ልዩ ፍቅር በድርሰቱ በጽሑፎቹ ገልጾ መጨረስ አልቻለም። እመቤታችንም በተደጋጋሚ ጊዜ ተገልጣለታለች። በተለይም አባታችን በቀድሞ ጊዜ ትምህርት አይገባውም ነበርና እመቤታችን ጽዋ ልቦናን አጠጥተዋለች። በዚህም የመጽሐፍትን ምስጢራት የመሐሌትንና የድርሳናትን ቃል ምስጋናዎችን ሁሉ እመቤታችን ገልጣለታለች። እመቤታችን ከድርሰቶቹ ሁሉ እንደ መጽሐፍ አርጋኖን የምወደው የለም ያለችለት አባት ነው። ንጉሱ አጼ ዳዊት አርጋኖን መጽሐፉን በጣም ከመውደዱ የተነሳ በወርቅ ቀለም አጽፎለታል። የአባታችን ድርሰቶች በቁጥር ይሄን ያህል ተብለው ያልታወቁ ብዛታቸውም ሊደረስበት ያልቻለ ነው። በተለያየ ጊዜ ጥያቄ የሚያነሱ መናፍቃንን ደጋግመው የረቱ ታማው በአልጋ ላይ ሆነው መልስ የሰጡ ታላቅ አባት አባ ጊዮርጊስ ዘጋስጫ። እንደምን ቆያችሁ ውድ የግሩማን ሚዲያ ተከታታዮች፣ ዛሬ ስለ ታላቁ ኢትዮጵያዊ ጻድቅ አባት ስለ አባ ጊዮርጊስ ዘጋስጫ ታሪክ በሰፊው እንመለከታለን። እንደተለመደው ይህንን ቪዲዮ ከመጀመሩ በፊት የላይክ ምልክቷን ይጫኑ። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና አስተማሪ ግሩም ታሪኮችን ስንለቅ ወዲያው እንዲደርሶ የደወል ምልክቷን ይጫኑ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባታችን አባ ጊዮርጊስ ዘጋስጫ ደገኛና ፈሪሃ እግዚአብሔር ከተላበሱ ቤተሰቦች የተገኙ ታላቅ ጻድቅ አባት ናቸው። አባታቸው ሕዝበ ጽዮን፣ እናታቸው አማጽዮን ይባላሉ። እኚህ ባለትዳሮች ለረጅም ጊዜ ልጅ አልነበራቸውም ነበር። እነሱም እግዚአብሔር ልጅ እንዲሰጣቸው ተስለዋል። አባታችን አባ ጊዮርጊስም በሊቀ መላኩ ቅዱስ ዑራኤል አብሳሪነት ነው የተወለደው። ትውልዱም በ1357 ዓመተ ምህረት በወሎ ክፍለ ሀገር በቦረና ወረዳ ሰገላ በተሰኘች ቦታ ነው። የአባ ጊዮርጊስ አባታቸው ሊቅ ነበሩና አስፈላጊውን የቤተ ክርስቲያን ትምህርቶች በሚገባ አስተምረውታል። እያንዳንዱን ለድቁና የሚያስፈልጉትን ትምህርቶች በሚገባ ካስተማሩት በኋላ በአጼ ዳዊት ዘመነ መንግስት ጳጳስ ከነበሩት ከአቡነ ሰላማ መተርጉም ዘንድ ወስደው ድቁና እንዲቀበል አድርገውታል። አባቱ ሕዝበ ጽዮን ድቁና እንዲቀበል ካስደረገ በኋላ ለትምህርት ወደ ሐይቅ እስጢፋኖስ እንዲሄድ አስደረገው። ዳሩ ግን አባ ጊዮርጊስ ምንም የትምህርት ነገር አልሆን ብሎት ለ7 ዓመታት ያክል ትምህርት አልገባ ብሎት ተቀመጠ። ከእሱ ጋር የሚማሩት በአባታችን ሁኔታ ሊያፌዙ ይሳለቁ ነበር። እንደውም ይህ ትምህርት የማይገባው ስለምንድን ነው? በእርሱ ኃጢአት ነው ወይስ በወላጆቹ እያሉ ያስጨንቁት ነበር። የሚያስተምሩት የነበሩት የሐይቅ እስጢፋኖስ መምህሩም ለአባቱ ልጅ ትምህርት አይገባውምና የቤተ መንግስት ትምህርት አስተምረው ብለው ወደ ትውልድ ሀገሩ እንዲመለስ ሰደዱት። ይህንን ያዩት አባቱ ሕዝበ ጽዮን አንድ ጊዜ ለእግዚአብሔር ሰጥቼዋለሁ፣ እዛው ገዳሙን ያገልግል በማለት መልሰው ወደ ሐይቅ እስጢፋኖስ እንዲመለስ አደረጉት። አባ ጊዮርጊስም ከቀለም ትምህርቱ ይልቅ በገዳሙ የሚገኙ አባቶችን፣ መነኮሳትን፣ አበምኔቶችን ማገልገል ጀመረ። የቀለም ትምህርቱ ሊረዳ ባለመቻሉ በማዘን ረጅም ጊዜውን በአገልግሎቶች ላይ ማሳለፍ ጀመረ። እንጨቶችን ይፈልጣል፣ ውሃ ይቀዳል፣ ይልቁንም አብዝቶ እህል ይፈጫል። በተለይ ረጅም ሰዓቶችን የገዳሙን እህል በመፍጨት ያገለግል ነበር። አባ ጊዮርጊስም ዕውቀት ስለተሳነው ትምህርት አልገባው ስላለው እጅጉን ያዝር ነበር። በተለይ አብሮት የነበሩት ጓደኞቹ በትምህርት ቀድሞት ባየ ጊዜ ይተክዝ፣ ይከፋ ነበር። ስለዚህም በጾምና በጸሎት ወደ እግዚአብሔር መጮ ጀመረ። ዕውቀት አልገባው ያለ አባታችን እመቤታችን ታማልደው ዘንድ ረዳት ሆና ዕውቀትን ትገልጽለት ዘንድ ሁልጊዜ በስዕለ ማርያም ስር እየተንበረከከ እግዚአብሔር ጥበብን እንዲሰጠው አብዝቶ በመለመን እንባንም በማፍሰስ ይለምን ነበር። ይህንን ልመናውን ያየችው ሩህሩህ እናት የሁሉ ደራሽ እመቤታችን ተገልጣለት አረጋጋችው። ዳግመኛም ወደ እርሱ እንደምትመለስና እንደምታገኘው በመናገር ቀን ቀጥራው ከእርሱ ተሰወረች። ይህን ጊዜ አባታችንም ያችን የቀጠሮ ቀን በእጅጉ በመናፈቅ ይጠባበቃት ነበር። እመቤታችንም ቀጠሮ በሰጠችው በነሐሴ 21ኛው ቀን ቅዱስ ሚካኤልና ቅዱስ ገብርኤልም በቀኝና በግራ ሆነው ኪሩቤልና ሱራፌልን አስከትላ ተገለጠችለት። ያዘኑትም ማረጋጋት፣ የተከፉትም ማጽናናት፣ የተዋረዱትን መርዳት የሁል ጊዜ ስራዋ የሆነው እመቤታችን አባ ጊዮርጊስን ልትረዳው ከመላእክት ጋር መጣች። እመቤታችንም አይዞህ፣ ዕውቀት የተሰወረብህ ዕውቀት ስለማይገባ ሳይሆን የእግዚአብሔር ድንቅ ሥራ እንዲገለጥ ነው አለችው። የመረጥኩ የልጄ ወዳጅ ጊዮርጊስ ብላ ከዕውቀት ወንዝ የመጣና ከጥበብ ምንጭ የተገኘ ከመላእክት ባህር የተቀዳ ይህንን ንጹሕ ጽዋ ጠጣ በማለት ጽዋ ልቦናን አጠጣችው። ይህም ጽዋ ልቦና በዮሴፍ ቤት በጽርሐ ጽዮን ሐዋርያት የጠጡት መንፈሳዊና ሰማያዊ መጠጥ ነው። ይህም መጠጥ ሐዋርያት በበዓለ ሃምሳ ከጠጡት ያልተለየ ነው። በዚህም የመጽሐፍትን ምስጢራት፣ የመሐሌትንና የድርሳናትን ቃል
ምስጋናዎችን ሁሉ እመቤታችን ገለጠችለት። እመቤታችንም ለአባታችን ጽዋን ካጠጣችው በኋላ 5 የምስጢር ቃላትን አስተማረችው። እነዚህም 5 የምስጢር ቃላት የህሊና ዓይኖችን ያበራሉ፣ የልቡና ጆሮዎችን ይከፍታሉና እመቤታችን እነዚህ ምስጢራት አስተማረችው። አባታችንም እነዚህ ምስጢራት ጠበቃቸው፣ በልቡ መዝገብነት ሰወራቸው። እነዚህ ምስጢራት አባቶቻችን በተረዳ ነገር መዝሙረ ዳዊት ናቸው ብለዋል። ከዚህ በኋላ እመቤታችን ከአባታችን ተሰወረች። ከእሷ ጋር አብሯት ከመጡ መላእክት ጋር ወደ ሰማይ አረገች። እመቤታችን ከእርሱ ተለይታ ካረገች በኋላ ከዛች ሰዓት ጀምሮ የልቡ ዓይን በሩለት፣ የልቡ ጆሮዎች ተከፈቱለት። በዚህም የመጻሕፍትን ምስጢራት የመሐሌትንና የድርሳናትን ቃል ምስጋናዎቹን ሁሉ ተገለጠለት። ከዚህ በኋላ በሐይቅ እስጢፋኖስ የዜማ የቅኔ መጻሕፍት ትርጓሜ ትምህርት በሚገባ ተምሮ አጠናቀቀ። በተለይ የያሬድን ዜማ ከአቡነ ሳሙኤል ተማረ። አባ ጊዮርጊስን በቀድሞ ትምህርት አልገባው ባለው ማንነቱ የሚያውቁት ሁሉ መደነቅ፣ መገረም ጀመሩ። በአጭር ጊዜና በፍጥነት ይህን ያህል መለወጥ፣ ይህን ያህል የእውቀት ደረጃ ላይ መድረሱ ያስገርማቸው ጀመር። አባ ጊዮርጊስም በዛው በሐይቅ እስጢፋኖስ ለመጀመሪያ ጊዜ በአጼ ዳዊት አማካኝነት በሰሜን ኢትዮጵያ የቅዱስ ያሬድ የድጓ ማዕከል በሆነው በደብረ ነጎድጓድ ተሾሞ ማስተማር ጀመረ። የተወሰነ ጊዜያትም በዛው በሐይቅ እስጢፋኖስ ካስተማረ በኋላ ትውልድ ሀገሩ ወደ ሆነችው ጋስጫ ወደምትገኘው ሸገላ ተጓዘ። አባ ጊዮርጊስ ወደ ሸገላ ሲጓዝ አባቱ በጣም አርጅቶ ነበር። ስለዚህ በአባቱ እግር ስር ተተክቶ በቤተ መንግስት ያለችን ስዕል ቤት እንዲያገለግል ወደዛ አስገቡት። ከስዕል ቤቱ በተጨማሪ የንጉሥ ልጆች ያስተምር ነበር። በዚህም ይስሐቅን፣ ቴዎድሮስን፣ እንድሪያስን፣ ሀብተ ኢየሱስን፣ ሕዝቅያስን፣ ኢዮስያስን፣ ዘርዓ ያዕቆብንና ሴት ልጁን እሌኒን በምግባር እና በሃይማኖት ቀርጿቸዋል። ከነዚህም መካከል ዘርዓ ያዕቆብ በድርሰቱ ሲመስለው፣ ቴዎድሮስ ደግሞ በሕይወት መስሎታል። አጼ ዳዊት የአባ ጊዮርጊስን ሊቅነትና መልካም ምግባር በሚገባ ስላወቀ በጋብቻ ሊዛመደው ወዶ ስለነበር ልጁን እንዲያገባ ዘወትር ይጠይቀው ነበር። ነገር ግን አባ ጊዮርጊስ በድንግልና ጸንቶ መኖር እንደሚፈልግ ከመግለጽ አልተቆጠበም ነበር። የንጉሱን የአጼ ዳዊት ጥያቄ ስለበዛበት ወደ አቡነ በርጠለሜዎስ በመሄድ ቅስናን ከተቀበለ በኋላ ወዲያው መነኮሰ። ከመነኮሰ በኋላ ወደ ትውልድ ሀገሩ ወደ ሸገላ በመመለስ ለነገስታትና በቤተ መንግስቱ ለነበሩት ካህናት እንዲሁም ታላላቆች ለመኳንንት፣ ለመሳፍንት ሁሉ መምህር ሆነ። አባ ጊዮርጊስ በሸገላ በነበረ ጊዜ በወባ በሽታ ታሞ ሊሞት ደርሶ ነበር። ታሞ በነበረ ጊዜ አንድ ሌሊት የከበሩ ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ ተገልጠውለት ከኛ ጋር ትኖር ዘንድ ልንወስድ መጣን አሉት። እርሱም የድርሰት ስራዬን ሳልሰራና እግዚአብሔርን በደንብ ሳላመሰግነው አሁን አትውሰዱኝ ሲል ለመናቸው። እነርሱም ልመናውን ተቀብሎት ከሕማሙ ፈውሰውት ሄዱ። አባ ጊዮርጊስም ሐዋርያቱ ፈውሰውት ከሄዱ በኋላ ወዲያውኑ የድርሰት ስራዎችን ማዘጋጀት ጀመረ። አባ ጊዮርጊስ የመጀመሪያውን መጽሐፉን አዘጋጅቶ በደንብ አሰናድቶ ከጨረሰ በኋላ ሙሉ ለሙሉ ጠፍቶበት ነበር። በማግስቱም ይህን በተመለከተ ጊዜ በዚያው ላይ ድርሰቱን ሊጨምር በወደደ ጊዜ የጻፈበት ጥራዙ ቀለሙ ጠፍቶ ባዶ ሆኖ ነጭ ሆኖ አገኘው። በዚህን ጊዜ ሌባ ወስዶበት የተሰረቀ መስሎት ልቡ አዘነ። ለማጣራት ብሎ ጥራዞቹን መልሶ ቢቆጥራቸው ቁጥራቸው ልክ ሆኖ አገኘው። በዚህን ጊዜ መልሼ ልጻፈው ብሎ ለሁለተኛ ጊዜ መልሶ ድጋሚ ጻፈ። በማግስቱም እንደ መጀመሪያው ነጭ ሆኖ አገኘው። እስከ 3 እና 4 ቀናትም እየተደጋገመ እንዲሁ ሆነ። ከዚህ በኋላ አባታችን ተጨነቀ፣ እጅግም አዘነ። ወደ እመቤታችን ይጸልይ ጀመር። ይህ የሆነ በኃጢአቴ ነው ወይስ አይደለም ግለጭኝ በማለት እመቤታችንን ይማጸናት ጀመር። ከዕለታት በአንድ ቀን እኩለ ሌሊት ላይ አባታችን ለጸሎት ወደ ቤተ ክርስቲያን በሚሄድበት ጊዜ እመቤታችን በልዩ ክብር ተገለጠችለት። ከእርሷም ጋር የቅዱሳን ማህበር ሁሉ አብረዋት ነበሩ። አባታችንም ይህንን ባየ ጊዜ ወደ መሬት ወደቀ፣ እንደ በድንም ሆነ። እመቤታችንም አነሳችውና ሳትጠይቀኝ መጽሐፌን ለመጻፍ ለምን ደፈርህ አለችው። እኔ ወድጄ ከእናተ ማኅፀንስ መርጬ ለጴጥሮስ፣ ለጳውሎስ፣ ለዮሐንስ አደራ ሰጥቼ የለምን አለችው። አባ ጊዮርጊስም እመቤቴ ሆይ ይቅርበኝ፣ ደስ የሚያሰኝሽ መስሎኝ ይህን ባለማወቅ ሰርቼዋለሁና አላት። እመቤታችንም ወዳጄ ሆይ ይቅር ብያለሁ አለችው። ልትጽፈው የወደድከውን መጽሐፍትን እነሆ በእጅ አለ። ከአሁን በኋላ የተወደደ ልጄ በአንደበትህ ሊገልጸው ወዷል። ነገር ግን ከአርያም ከሰማይ ኃይልን እስክትለብስ ድረስ አትቸኩል ብላው ተሰወረች። ያን ጊዜም ልቡ እንደ ፀሐይ በራ፣ በመንፈስ ቅዱስ መስታወትነት የተሰወረውን ሁሉ አየ። ይህም የመጀመሪያው መጽሐፉ መጽሐፈ አርጋኖን ነው። ይህም መጽሐፉ እመቤታችን ቅድስት ድንግል ማርያም
በቅኔ በተለያዩ ልብን በሚሰርቁ ቃላት ያመሰግንበት መጽሐፉ ነው። ይህንንም መጽሐፉን እጅግ የወደደለት አጼ ዳዊት አርጋኖን መጽሐፉን በወርቅ ቀለም አጽፎለታል። እመቤታችን ድንግል ማርያምም የመጀመሪያውን ድርሰቱን መጽሐፈ አርጋኖን አብዝታ ስለወደደችለት ዚማት በሚባል ሀገር በነበረ ጊዜ ከድርሰቶች ሁሉ እንደ አርጋኖን የምወደው የለም ብላዋለች። ከዚህ በኋላ ውዳሴ መስቀል፣ መጽሐፈ መስቀል ዘመዓልት፣ ውዳሴ ሌሊት ወይም መጽሐፈ ብርሃን ብሎታል። ይህም መጽሐፍ የእግዚአብሔርን የምስጋናውን መንገድ አብራርቶ ያመለክታል። የማህበረ ቅዱሳንና የትጓን የምስጋናቸውን መንገድ ያመለክታል። እንዲሁም የእመቤታችንን የምስጋናዋን ጣዕም ይገልጣልና መጽሐፈ ብርሃን ብሎታል። አባ ጊዮርጊስም በእግዚአብሔር ቸርነት በእመቤታችን ረዳትነት ብዙ ድርሳናትንና የጸሎት መጻሕፍትን ደርሷል። ከእነዚህም ውስጥ ውዳሴ መስቀል፣ የሐዋርያት ማህሌት፣ መልክዓ ቁርባን፣ እንዚራ ሰብሃት፣ ጋርያ ሃይማኖት፣ ውዳሴ ሐዋርያት፣ ሆህተ ብርሃን፣ መጽሐፈ ምስጢር፣ ሕይወታ ለማርያም፣ ጸሎተ ማዕድ በጣም ብዙ መጽሐፍትና ድርሳናትን ደርሷል። በድርሰቱም ስለ ሰማይ፣ ስለ ደመናት፣ ስለ መባረክት፣ ስለ አራቱ ዓለማትና ስለ ሰባቱ ሰማያት ተፈላስፎባቸዋል። አባታችን በመላእክት ዘንድ በድርሰቶቹ በጽሑፎቹ የተመሰከረለት ነው። የደረሳቸው ድርሰቶች ከግምት ባለፈ በቁጥር ይህን ያክል ነው ተብሎ የማይቆጠር ነው። ሊቀ ብርሃናት መርቆሪዎስ አረጋ የአባ ጊዮርጊስ ዘጋስጫ ድርሰቶች ከ12000 በላይ ቢሆኑም ለቤተ ክርስቲያን አገልግሎት እየዋሉ ያሉት በጣም ጥቂቶቹ ብቻ መሆናቸው በቅዱሳን ታሪክ መጽሐፋቸው ላይ ጠቅሰውታል። ይኸውም ወደፊት ራሱን የቻለ በቂ ጥናትና ብዙ ምርምር ተደርጎ የአባታችን ድርሰቶች መጠናታቸው መታወቅ እንደሚገባ አመላካች ነው። በአንድ ወቅት አባታችን አባ ጊዮርጊስ ዘጋስጫ ከአባ ጽጌ ድንግል ጋር በመንፈስ ተጠራርተው ለመገናኘት አስበው ቢደርሱ የወልቃ ወንዝ ሞልቶ አገኙት። በዚህም ሁለቱ ቅዱሳን አዝነው ወደ ወንዙ ወዲያና ወዲህ ሆነው አፈር ተራጭተው ቢመለሱ ያ የተራጩት አፈር በተአምር ድልድይ ሆነ። ይህንንም ድልድይ ሁለቱ በበዓታቸው ሆነው በመንፈስ አዩት። ጠላት ሰይጣንም በቅናት አሮ ይህንን ድልድይ ሊያፈርስ ትልቅ ሹል ድንጋይ ይዞ መጣ። ድልድዩን በትልቅ ሹል ድንጋይ ሊያፈርስ የመጣውን ጠላት ሰይጣንን ገዝተውት ያንን ሊያፈርስበት ይዞ የመጣውን ትልቅ ሹል ድንጋይ አሸክመውት ወደ ደብራቸው ጋስጫ ድረስ አስወስደውታል። ያ ድንጋይ እስከ ዛሬ ድረስ በገዳሙ ደውል ሆኖ እያገለገለ ይገኛል። አባ ጊዮርጊስ ዘጋስጫ ነገረ ሃይማኖትን ጠንቅቆ የተረዳና የሚያስረዳ ስለነበር በዘመኑ የተነሱ የሃይማኖት ክርክሮች ሁሉ እርሱ ከሌለ አይሳኩም ነበር። በአንድ ወቅት በሸዋ ክፍለ ሀገር ከሚኖሩ ከቤተ እስራኤላውያን ወገን የሆነ አንድ አይሁድ ከክርስቲያኖች ጋር በነገረ ሃይማኖት ለመከራከር ጥሪ አቀረበ። ይህም አይሁድ ክርስቲያኖች ከረቱኝ ወደ እነርሱ ሃይማኖት እገባለሁ፣ እኔ ከረታቸውም ወደ እኔ ሃይማኖት ይገባሉ ሲል ነገሩን ጥብቅ አደረገው። አጼ ዳዊት ይህንን ጉዳይ ሲሰማ በጣም ስለተናደደ ሊቃነ ካህናቱን፣ ንቡራነ እዱንና የመጽሐፍ ታዋቂዎችን ሁሉ ከየሀገሩ እንዲሰባሰቡ አዘዘ። ነገር ግን በዚህ ጊዜ አባ ጊዮርጊስ ዘጋስጫ ታሞ አልጋ ላይ ነበር። አይሁዳዊ በአንድ ወገን፣ መምህራኑ በአንድ ወገን ሆነው ክርክር ጀመሩ። የመጀመሪያው ዕድል የተሰጠው ለአይሁዳዊ በመሆኑ ቀጥሎ ያለውን ጥያቄ አቀረበ። እናንተ የእግዚአብሔር ልጅ ነው የምትሉት ሎቱ ስብሐት፣ ይሄ ክርስቶስ እውነት የእግዚአብሔር ልጅ ከሆነ ወደ ቢታንያ በመጣ ጊዜ አልዓዛር የተቀበረበትን ቦታ ሳያውቅ ቀርቶ አልዓዛርን የት ቀበራችሁት ብሎ እንደጠየቀ በወንጌላችሁ ተጽፏል። ለዚህ መልስ ስጡኝ፣ እኔም ከመጽሐፍ ኦሪት ጠቅሳችሁ ጠይቁኝ ሲል የመከራከሪያ ነጥቡን አቀረበ። ሊቃውንቱም በዚህ ጊዜ ታሞ አልጋ ላይ የነበረውን አባ ጊዮርጊስ እንዲመጣላቸው ፈልገው እንዲህ ያለው ነገር ያለ እርሱ አይሆንምና አባ ጊዮርጊስ ይምጣ ሲሉ ለአጼ ዳዊት ጥያቄ አቀረቡ። አባ ጊዮርጊስም በአልጋ ላይ እያለ እንዲመጣ ተደርጎ በአልጋ ላይ የሆነው በጉባኤው ላይ ተገኘ። ጉባኤተኞቹ የቀረበውን ጥያቄ በነገሩት ጊዜ አባ ጊዮርጊስ የሰጠውን መልስ እንዲህ የሚል ነው። እኔ ግን በወንጌል ሳይሆን በኦሪት እከራከራለሁ። የምኩራብ መጻሕፍት ሁሉ ለቤተ ክርስቲያን የታወቁ ናቸውና፣ ምኩራብ ዘራች፣ ቤተ ክርስቲያንም አጨደች። ምኩራብ ፈተለችው፣ ቤተ ክርስቲያንም ለበሰችው። አዳምን በገነት ሳለ አዳም ሆይ ወዴት ነህ ብሎ የጠየቀው ማን ነው? አብርሃምንስ ሚስት ሳራ ወዴት ናት ብሎ የጠየቀው ማን ነው? እስቲ መልስልኝ። ሰይጣንንስ ከወዴት መጣ ብሎ የጠየቀው ማን ነው? እግዚአብሔር አብ አይደለምን? እያሉ የጥያቄ አይነት ባሽጎደጎዱበት ጊዜ አይሁዳዊው መልስ አጥቶ ዝም አለ። መልስ በማጣቱም አፈረ። ንጉሱ፣ ሊቃውንቱና መኳንንቱ እጅግ ተደሰቱ። አባ ጊዮርጊስ ሌላ ያጋጠመው ክርክር ቢቱ ከተባለ ሰው ጋር ያደረገው ክርክር ነበር። ቢቱ በምጽአት ጊዜ የሚመጣው ወልድ ብቻውን እንጂ አብና መንፈስ ቅዱስ አይመጡም የሚል ኑፋቄ ማስተማር ጀምሮ ነበር። ቢቱ ከነዚህ ኑፋቄ በተጨማሪ የጥንቆላ ስራ የሚሰራ ነበር።
ቢቱ በጥንቆላ ስራ የተነሳ በቤተ መንግስት ተቀባይነት የነበረው ሰው ነበር። ይህን መሰሉን ተግባር አጥብቆ የተዋጋው አጼ ዘርዓ ያዕቆብ እስኪመጣ ድረስ ነገስታቱ ምንም ክርስቲያኖች ቢሆኑ በዚህ መሰሉ ስንኩል ሕጸጽ ይዋጡ ነበር። ቢቱና አባ ጊዮርጊስ ወደ ንጉሥ ዳዊት ቀርበው በጉዳዩ ላይ መነጋገር እንደሚፈልጉ ገለጡ። አጼ ዳዊት ጳጳሱና ሊቃውንቱ ባሉበት እንዲነጋገሩ ስለወሰነ ጳጳሱ እንዲመጡ አዘዘ። በዚህ ጊዜ ተንኮለኛ ቢቱ ከአባ ጊዮርጊስ ጋር ከተከራከረ እንደሚሸነፍ ስላወቀ ንጉሱ የአባቶቻችንን ሃይማኖት ክዷል አትምጣ የሚል ደብዳቤ በአባ ጊዮርጊስ ስም ጽፎ ጳጳሱን ሊጠሩ በሄዱት መልእክተኞች እጅ ላከ። ወዲያውም ለአጼ ዳዊት ይህንን ነገር አሳበቀ። አጼ ዳዊትም ፈጣን መልእክተኞችን ልኮ የፊተኞቹን መልእክተኞች እንዲመለሱ አደረገና ደብዳቤው ተነበበ። የቢቱ ተንኮል ያልገባው ንጉስ ዳዊት ይህንን ደብዳቤ ሲመለከት አባ ጊዮርጊስን በደም እስኪነከር ድረስ እንዲደበደብ አድርጎ ወደ እስር ቤት አስገባው። አጼ ዳዊት እስኪሞትና ልጁ ቴዎድሮስ እስኪነግስ ድረስ በዚያ ቆየ። ቢቱ ግን በመልአክ ተቀስፎ ሞተ። አባ ጊዮርጊስ ግን በወህኒ ቤት እያለ የከበሩ ቅዱሳን ሐዋርያት ጴጥሮስና ጳውሎስ እየመጡ ያጽናኑት ነበር። ውዳሴ ሐዋርያት የተሰኘውንም ከሐምሌ 5 ጀምሮ በ12ቱም ወራት የሚመሰግኑበት የሐዋርያት ምስጋና የያዘው መጽሐፍ ያዘጋጀው በወህኒ ቤት ሆኖ ጴጥሮስና ጳውሎስ ከጎበኙት ጊዜ ጀምሮ ነው። አንድ ጊዜ አባ ጊዮርጊስ በእስር ላይ ሳሉ ንጉሥ አጼ ዳዊት መሞታቸው ተሰማ። ሰዎችም ወደ አባታችን መጥተው ያሳሰረ ንጉሥ ሞቷል በማለት ነገሩት። ይህንንም ተቻክሎ የነገሩት ያሰረው ንጉሥ መሞቱን ሲሰማ ይደሰታል ብሎ ነበር። ነገር ግን አባ ጊዮርጊስ በታላቅ ሐዘን ውስጥ ሆኖ የሰጣቸው መልስ ይህ ነው። አይ ንጉሥ ባይሞት እኔም እንደታሰርኩ ብቀር ይሻል ነበር። ንጉሥ አጼ ዳዊት እኮ እኔም ባይወደኝ የአምላክ እናትን እመቤታችን ይወዳት ነበር አላቸው። አጼ ቴዎድሮስ አባ ጊዮርጊስ ከወህኒ ቤት አውጥቶ በጥንቱ ቦታ አስቀመጠው። አባ ጊዮርጊስ ግን የቤተ መንግስት ነገር ለመሸሽ ስለፈለገ በጋስጫ ከመቀመጥ ይልቅ ርቆ ጥንት ወደ ነበረበት ወደ ዳሞት በመሄድ ማስተማር ጀመረ። ወደ ዳሞት ሲሄድ እግረ መንገዱን ወደ ደብረ ሊባኖስ ገብቶ የአቡነ ተክለ ሃይማኖትን መቃብር ተሳልሟል። በዚያ ጊዜ የደብረ ሊባኖሱ አበምኔት እጨጌ ዮሐንስ ከማ ነበሩ። እርሳቸው 7ኛው የደብረ ሊባኖስ እጨጌ ነበሩ። አባ ጊዮርጊስን በእውቀቱ የሚቀኑበት በችሎታው የሚመቀኙት ሰዎች ነገር ሰርተው ከንጉሥ ቴዎድሮስ ጋር ስላጣሉት እልም ካለ በረሃ እንዲጋዝ ተደረገ። አባ ጊዮርጊስም ከግዞት የወጣው አጼ ቴዎድሮስ ሲሞት ነበር። የአባ ጊዮርጊስ ሌላ ተማሪ የነበረው አጼ ይስሐቅ በ1399 ዓ.ም መንግስቱን ሲይዝ አባ ጊዮርጊስን ከግዞት አውጥቶ ወደ ጋስጫ መለሰው። በዚህ ጊዜ አባ ጊዮርጊስ ዕድሜው 42 ዓመት ሲሆን በስደትና በጤንነት መታወክ የተነሳ ከባድ ጉዳት ደርሶበት ነበር። ይሁን እንጂ ብዙውን ጊዜውን በጾም በጸሎትና በድርሰት ያውለው ነበር። አንድ ቀን ቴዎድሮስ የተባለ መስፍን ዳግመኛም የጦሩ አዛዥ የሚሆን አባ ጊዮርጊስን ስለ ርትዕት ሃይማኖት በጠየቀው ጊዜ አባ ጊዮርጊስም ፍካሬ ሃይማኖት የተባለው መጽሐፍ ደርሶ ሰጠው። ንጉሱና የሚስጥር ሊቃውንት የሆኑ ካህናት ይህንን በተመለከቱ ባነበቡት ጊዜ በእውነት ዮሐንስ አፈወርቅና አፈ በረከት የሆነው ቄርሎስ በዘመናችን ተነስተዋል፣ ኢትዮጵያም ቁስጥንጥንያን መስላለች፣ ከእስክንድሪያም በላይ ከፍ ከፍ ብላለች ብለው አደነቁ። ይህም ፍካሬ ሃይማኖት የተሰኘ ድንቅ ድርሰቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውንና የምታወግዘውን በግልጽና በዝርዝር የጻፈበት መጽሐፍ ነው። አባ ጊዮርጊስ በፍካሬ ሃይማኖት ድርሰቱ ላይ የዘረዘራቸው የመናፍቃን ስሞችና ክህደታቸውን ስንመለከት በዘመኑ የነበሩ በቤተ ክርስቲያን ሊቃውንት ስለ ዓለም ቤተ ክርስቲያን ታሪክ ያላቸውን እውቀት በግልጽ ያሳየናል። አባ ጊዮርጊስ መከራ ያልተለየው አባት በመሆኑ አሁንም በቤተ መንግስት የነበሩ ሰዎች የእርሱን መከበርና መወደድ አልፈልጉትም ነበር። በተለይም ፍካሬ ሃይማኖት የተሰኘው መጽሐፍ በመጻፉ በዚህም ዝና የበለጠ ስለተነገረ እነርሱ በሁሉም ዘንድ መከበሩን አልወደዱትም ነበር። ስለዚህም ነገር ሰርተው ከአጼ ይስሐቅ ጋር አሁንም አጣሉት። አጼ ይስሐቅ አባ ጊዮርጊስን አሳስሮ ውሃ ወደማይገኝበት አለታማ ቦታ አጋዘው። በዚህም በመከራ ለብዙ ጊዜ ኖረ። በዚያ እያለ ዘወትር በጸሎት አብዝቶ ይተጋ ነበር። እግዚአብሔርም አጼ ይስሐቅ ወደ ልቦናው እንዲመለስ አደረገ። ንጉሱ በአባ ጊዮርጊስ ላይ የፈጸመው ነገር ሁሉ ስለጸጸተው አገልጋዮቹን ጠርቶ አባ ጊዮርጊስን እንዲያመጡ ታዘዘ። ነገር ግን እነዚያ ተንኮል ሰሪዎች የአባ ጊዮርጊስን መምጣት ተንኮላቸው ስለሚያጋልጥባቸው አባ ጊዮርጊስ ሞቷል ብለው አስወሩ። ይህንንም ሲሰማ አጼ ይስሐቅ ፈጽሞ አዘነ። አባ ጊዮርጊስም ሞቷል እየተባለ መወራቱ ከደቀ መዝሙሩ ስለሰማ በሕይወት የመኖሩን ዜና ጽፎ ለአጼ ይስሐቅ እንዲያደርስለት መልእክቱን በአውሎ ነፋስ አሳስሮ ላከለት። አውሎ ነፋሱ ለአባ ጊዮርጊስ በመታዘዝ ደብዳቤውን ተሸክሞ በመሄድ አጼ ይስሐቅ በድንኳን ተቀምጦ በነበረ ጊዜ ጉልበቱ ላይ አስቀመጠው። ንጉሱ ምትሃት የተሰራበት ስለመሰለው ደነገጠና መኳንንቱንና ሕዝቡን ሰብስበው ጉዳዩን ገለጠ። ወዲያውም ነፋሱ ያመጣለትን መልእክት እሳት አስነድዶ ከዚያ ውስጥ ቢጥለው ሊቃጠል አልቻለም። ወደ ውሃም ቢጨምረው አልጠፋም።
በዚህም ተደንቆ ወረቀቱን ከፍቶ አነበበው። ደብዳቤውም ከአባ ጊዮርጊስ የተላከ መሆኑን ሲያውቅ አጼ ይስሐቅ ደነገጠ። እነዚያም መልእክተኞች ይዞ ወደ ወህኒ ከጨመራቸው በኋላ አባ ጊዮርጊስን ከግዞት ያወጡት ዘንድ ላከ። አባ ጊዮርጊስ ወደ ቤተ መንግስቱ ሲመጣ ንጉሱ በደስታ ተቀብሎ ማረኝ ብሎ ለመነው። አባ ጊዮርጊስም ይቅር አለው። ከዚህ በኋላ ደብዳቤውን በማን እጅ እንደላከው ጠየቀው። አባ ጊዮርጊስም ደብዳቤውን በሰው ሳይሆን በእግዚአብሔር ፍቃድ በነፋስ እንደላከው አስረዳው። ከግዞት ከተመለሰ በኋላ እመቤታችን ተገልጣለት መከራው ሁሉ እንደ ሐዋርያት መሆኑን ገለጠችለት። አእምሮ ብሩህ ልቡናውን ትጉ የሚያደርግ እጅግ ብዙ ምስጢርም ነገረችው። ተሰናብተው ከሄደች በኋላ እጅግ ብዙ መብራት አቅርቦ 5 ፈጣን ጸሐፊዎችንም አምጡ ብሎ አዘዘ። ከዚህም በኋላ እርሱ እየነገራቸው እነርሱ እየጻፉ እረፍት ሳያደርጉ 3 ቀን ሙሉ አጽፎ መጽሐፈ ምስጢር የተሰኘውን መጽሐፍ ፈጸመ። 5ቱ ጸሐፍትም የየድርሻቸውን አጠናቀው በአንድ አደረጉት። አባ ጊዮርጊስም ይህንን ተመልክቶ በእጅጉ አደነቀ። እኔ የዚህን መጽሐፍ ቃል አልተናገርኩም፣ መንፈስ ቅዱስ በእኔ አፍ ተናገረ እንጂ ሲል በወቅቱ መስክሯል። የመጽሐፉንም ስም መጽሐፈ ምስጢር ብሎ የሰየመው ራሱ ነው። የጻፈው በ1409 ዓ.ም ዕድሜው 52 ዓመት በደረሰ ጊዜ ሲሆን በወቅቱም የዚህ መጽሐፍ ቅጂ በነጋዴያን እጅ እስከ ኢየሩሳሌም ድረስ ሄዶ ነበር። አጼ ይስሐቅ ለአባ ጊዮርጊስ ምድረ ሰዎን የተባለውን የጳጳሳት መቀመጫ የነበረውን ሀገር በርስትነት ሰጥቶት ነበር። አባ ጊዮርጊስ በምድረ ሰዎን ንጉሥ ይስሐቅ ክረምቱን ያሳልፍበት በነበረው ቦታ ላይ ቤተ ክርስቲያን ሰራ። በዚያም በማስተማርና በጾም በጸሎት ይተጋ ነበር። በጋስጫ እያለ አጼ ይስሐቅ አስጠራው። በዚህ ጊዜ ንጉሱ የመናገሻ ማርያምን ቤተ ክርስቲያን አሰርቶ ስለነበር እንዲባርክለት ፈልጎ ነበር። አባ ጊዮርጊስ ምንም እንኳን በዚያ ጊዜ ታሞ የተኛ ቢሆንም ወደ ንጉሱ ተጓዘ። እዚያ ሲደርስ በጣም ተዳክሞ ነበር። ስርዓቱን ለመፈጸም አቅም አልነበረውም። ስለዚህም ንጉሥ ይስሐቅ በአልጋ ተሸክሞት እንዲዞሩና ቤተክርስቲያኗ እንዲባርካት አድርጓል። ቡራኬውንም ከፈጸመ በኋላ ደቀ መዝሙሮቹን ሰብስቦ ከሞትኩ አባቴ በጸሎተ ሚካኤል መከራ ወደ ተቀበለባትና እኔም ቤተክርስቲያን ወደ አነጽኩባት ቦታ ወስዳችሁ ቅበሩኝ ሲል አዘዛቸው። ለደቀ መዛሙርቱ በቀናች ሃይማኖት እንዲጸኑ የመጨረሻ የስንብት ትምህርቱን አስተማራቸው። እነርሱም በአልጋ ተሸክሞት ወደ ጋስጫ እየመሩ ሳለ በመንገድ ላይ ሐምሌ 7 ቀን በ1417 ዓ.ም በ60 ዓመቱ አረፈ። የአባታችን የአባ ጊዮርጊስ ዘጋስጫ በረከታቸው ረድኤታችን በሁላችንም ላይ ይደር፣ አሜን። ውድ የግሩማን ሚዲያ ተከታታዮች ከአባታችን ከአባ ጊዮርጊስ ዘጋስጫ ታሪክ ብዙ እንደተማረን ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። ያሉትን ሐሳብ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ መንፈሳዊና ግሩም ታሪኮችን ስንለቅ ወዲያው እንዲደርሶ የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።